ቆሞ ነበረ። ደቀ መዛሙርቱም አዩት፣ ግን ጌታ ኢየሱስ እንደሆነ አላወቁም። ጌታ ኢየሱስም ልጆቼ የምንበላው ነገር አለን? አንዳች አለን አላቸው። የለም አሉት። ጌታ ኢየሱስም መረባችሁን በመርከቡ በስተቀኝ በኩል ጣሉ፣ ታገኛላችሁ አላቸው። መላ ሌሊቱን ደከም፣ ምንም ያገኘነው የለም፣ ግን በአንተ ቃል እንጥላለን አሉት። መረባቸውንም በጣሉ ጊዜ ከተያዘው አሳ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታ ኢየሱስ ይወደው የነበረ ያ ደቀ መዝሙርም ለጴጥሮስ ጌታችን ነው አለው። ስምዖን ጴጥሮስም ጌታችን እንደሆነ ባወቀ ጊዜ የሚለብሰውን ልብስ አንስቶ ከወገቡ ታጠቀንና ራቁቱን ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ ወጡ፣ 200 ክንድ ያህል በቀር ከምድር አልራቁም ነበርና። አሳ የሞላባቸውን መረባቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፉሙ መርቶ አሳም በላይ ሆኖ ማዕዱ ተሰርቶ አገኙ። ጌታ ኢየሱስም አሁን ከያዛችኋቸው አሳዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳው መጥቶ መረቡን ወደ ምድር ሳበ። 153 ታላላቅ አሳዎችን መልቶ ነበረ። ብዛቱ ይህን ያህል ሲሆን መረቡ አልተቀደደም። ጌታ ኢየሱስም ኑ ምሳ እንብላ አላቸው። ከደቀ መዛሙርቱም አንተ ማን ነህ ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታ ኢየሱስም ቀረብ ብሎ ኅብስቱን አንስቶ ሰጣቸው፣ ከዓሣውም እንደዚሁ ሰጣቸው። ጌታ ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሦስተኛ ነው። በወልድ ያመነ